ሁላችሁም ተክለ ሃይማኖትን ላመናችሁ ሁሉ አባ ተክለ ሃይማኖት በክፉ ቀን ለሀገር ጭምር እየተረፋችሁ እንድትዘልቁ ያርጓችሁ። ተክለ ሃይማኖትን ያመነ ሰው በክፉ ዘመን እንኳን ለራሱ ሰውዞ ይዘልቃል። በዚህ በጦርነት ዘመን ተክለ ሃይማኖትን ያመናቸው በጸሎታቸው የተመካ ሰው በእውነቱ ያልፍባቸዋል። በሽታ ቢሆን አባ ተክለ ሃይማኖትን እንኳን ከቤተ ክርስቲያናቸው መጥቶ ከኢትዮጵያ አፈር ቆንጥሮ የተክለ ሃይማኖት አምላክ እርዳኝ ያለ ሰው እንኳን ቢሆን ምንም ጨለማ ባገኘው ይበራለታል። ከልቤ ነው የምነግራችሁ። የኢትዮጵያ አፈር በጠቅላላው በተክለ ሃይማኖት እግር የተባረከ ነው። ተራራ፣ ወንዙ፣ መንገዱ ሁሉ ተክለ ሃይማኖት ባርከውታል። ተክለ ሃይማኖት ያላማተቡበት ተራራ ያልገቡበት ወንዝ የለም። እሳቸው ሰብከውታል። ምድርም በሙሉ በርፈ መስቀል አርሰው ወንጌልን ዘርተውበታል። ስለዚህ እንኳንስ ከዚህ መታችሁ ቄሱ ቆንጥረው የሚሰጧችሁን እምነት ይቅርና ኢትዮጵያ ውስጥ ያለውን አፈር በሙሉ በተክለ ሃይማኖት ስም ከቆነጠራችሁት ይፈውሳችኋል። እውነቴን ነው የምነግራችሁ። አቡነ ተክለ ሃይማኖት የኢትዮጵያ ርስት ተደርገው የተሰጡ አባት ናቸው።